የእስራኤልና የኢራን በከባድ የጦር መሳሪያዎች የሚደረገው የተኩስ ልውውጥ አሁንም ተባብሶ መቀጠሉን ብዙሃን መገናኛዎች እየዘገቡት ነው። ባለፈው አርብ እስራኤል በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን በወሰደችው የአጸፋ ተኩስ በእስራኤል ወደ 10 ሰዎች መገደላቸው ታውቋል። ይህም በሁለቱም ወገን እየተከሰተ ያለውን የሰው ሕይወት ህልፈትና የንብረት ጉዳት እያባባሰው ይገኛል። ባለፉት ቀናት ሁለቱ ሀገራት ባደረጓቸው የተኩስ ልውውጦች የተከሰቱትን ውድመቶች ዓለም አቀፍ ብዙሃን መገናኛዎች በአሃዛዊ መረጃዎች አስደግፈው በማውጣት የትላንቱ ጥቃት እስካሁን ከተደረጉት የከፋ እንደሆነ እየገለጹ ይገኛሉ። እንደ እስራኤል የአደጋ ጊዜ አገልግሎት መረጃ ኢራን እስከ ዛሬ እሁድ በእስራኤል ላይ በፈጸመችው የሚሳኤል ጥቃት ሕፃናትም የሚገኙበት 10 ሰዎች ሲገደሉ ወደ 200 ሰዎች ክፉኛ ቆስለዋል። ዛሬ ማለዳ በኢየሩሳሌምና ቴል አቪቭ እስራኤል ላይ ከየትኛውም አቅጣጫ ጥቃት ሲፈጸም አምልጡ የሚል የማስጠንቀቂያ ደወሎች ድምፅ አሰምተዋል። ይህም በሀገሪቱ ከተሞች ሁሉ ሽብርና ውጥረትን ፈጥሯል ስትል እስራኤል አስታውቃለች። በተባበሩት መንግስታት የኢራን አምባሳደር እንደገለጹት ደግሞ እስራኤል በኢራን ላይ ለመጀመሪያ ጊዜ በፈጸመችው ጥቃት ብቻ 78 ሰዎች ሲገደሉ 320 ሰዎች የከፋ አደጋ ደርሶባቸዋል። 7 ድሮኖች ግዛቷን አልፈው ጥቃት ሊፈጽሙ ሲሞክሩ ማክሸፏንም እስራኤል አስታውቃለች። በኢራን እንደሚደገፍ የሚነገርለት የየመኑ የሁቲ አማጺ ቡድንም በዛሬው ዕለት በርካታ ሚሳኤሎችን ወደ እስራኤል ማስወንጨፉን አስታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራዋቺ እስራኤል በጥቃቷ የኢራንን የኒውክሌር ቦታ ኢላማ በማድረግ ቀይ መስመርን አልፋለች ብለዋል። እስራኤል በኒውክሌር ጉዳይ ከማንም ጋር ለመደራደር ፈቃደኛ አይደለችም፣ የኒውክሌር ስምምነቶችንም አታከብርም ነው ያሉት የውጭ ጉዳይ ሚኒስትሩ። ይህ እየተባባሰ የመጣውን የሁለቱን ሀገራት ግጭት በአፋጣኝ እንዲያቆሙ ሌሎች ሀገራት እያስጠነቀቁ ነው።